የምታስብበት ነገር ነው ያለንበት እንትን ሁኔታ ማለት ነውና እሱንም አንዳንዴ ስታስበው የሆነ ማለት ያው ትዳር እኮ ዝም ብሎ ነገር አይደለም፣ ብዙ ነገሮችን የያዘ ነውና አንዳንዱ እንደ ቀልድ ዝም ብሎ እንደ ቀልድ ያስበውና ይገባበታል። ከገባበት በኋላ ግን የሆነ ሂደቱን ማስኬድ ሲያቅተው የትዳር ምንነቱን ሳይረዳ ዝም ብሎ ወይ ሰዎች ስለተጋቡ ወይ ሰዎች አንድነት ወይ ደግሞ ሰዎች ሲያገቡ ብቻ አለ አይደለ በሆነ ነገር ተስቦ ትዳር መሰል ነገር ይመሰርትና የማይወጣ እንትን ውስጥ ይገባልና እንደዚህ አይነት ነገር ውስጥ ከመግባት ቀድሞ ነገሮችን አስተውሎ አስቦ መመስረት ይሻላል ብዬ አስቤ ነው። አይዞሽ አንቺ ካሰብሽው ፈጣሪ ያሰበው ይበልጣል። አዎ እሱማ የእግዚአብሔር ነው። የአንተ ስላሰብክ ብቻም እኮ አይሆንም ትዳር። ምን እግዚአብሔር ከላይ ራሱ እንትን ሲልክ ነው እንጂ አንተ ስላሰብክና ፕላን ስለወጣት መሰረት ስለሰጠኸው አይደለም። ግን ደግሞ የራስህን መገዛ ግድ ይላል። አብሮ ከሚኖረውን ሰው ማንነት ምንነትና ለትዳር ያለውን